ሰላም ጋይስ እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ወይ ከሚገርማችሁ ማለት ነው ቪዲዮ ልሰራ ልብስ እንደ ማስታወቂያ ልሰራ አስቤ ልብስ እያስተካከልኩ ሻንጣ ዘርግፌ ማለት ነው። እግዚአብሔርን ያደክማል፣ አልቻልኩም። ያደክማል። እነዚህ ልብስ የሚሸጡት ማስታወቂያ የሚሰሩት በጣም ጠንካሮች ናቸው። በጣም ነው የሚያደክመው። ከዛ ጀመርኩትኝና በቃ ተውኩት፣ ደከመኝ። እዚህ ጋር ድክም ብሎኝ ገና 3 ልብስ ምናምን ገና ከመቀየሬ ልብስ ብዙ ልብስ ማብለብስ እስኪ ተመልከቱ፣ ይህን ሽንጥ ምናምን ማለት ነው። እና በቃ ቅብጥብጥ 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 እኮ ነው የሚያደርጋት። ምን ዋጋ አለው ታዲያ? ደግሞ እንደ ዳንስም እንደምን የሚያስበለኛል ደግሞ። ወይ ጉድ! ይኸውላችሁ ምን አደረግኩ መሰላችሁ? ልብስ ዘረገፍኩና ሻንጣ ሳስተካክል እስኪ ጨምሬያለሁ ወይስ ቀንሻለሁ፣ ልብሶች የጠበውኛል ወይስ ሰፍተዋል በሚለው እስኪ ልቀይር አልኩና ተነሳውላችሁ። ከዛ እንዴት እንደሚያደክም እንዴ! ተውኩት። ያን መልበስ፣ ያንን እንደገና መቀየር፣ ያንን መልበስ፣ ያን መቀየር። በዚህ ላይ ደግሞ ፀጉሩ ይፈታል። ሊያውም የራሴ ፀጉር ሂውማን ሄር ምናምን ማለት ፕሮቶኮሉን ጠብቆ ያው ለማስታወቂያ በጣም ከባድ ነው፣ ያደክማል ጌታ። እና አላቸዋለሁ ምንም ያክል ሳልሰራ በ3 ልብስ ብቻ ድክም አለኝ። ተውኩት ማለት ነው፣ ምክንያቱም አልቻልኩም። እንግዲህ እስኪ እንደኔ ልብስ ዘርግፎ ቀይሮ ለመልበስ ተነስቶ ሰንፎ የሚተወው እንደኔ ማን ነው? ቪዲዮን ከወደዳችሁት ላይክ አድርጉት። ያው ዘና ላርጋችሁ ብዬ ነው። በእርግጥ ልብሱን ማለት ዝም ብዬ እየገዛው አጠራቅማለሁ፣ ከኦርደር አረጋለሁ ከሺኤን። ከዛ አስቀምጠውና እስኪ ሰፍቶኛል ጠቦኛል ብዬ ለካ ነበረ። አልቻልኩም፣ ደከመኝ። ገና የተዘረገፈ ልብስ አትጠይቁኝ፣ በጣም ብዙ ነው። ዛሬ በቃ ሌሊቱን ቁጭ ብዬ ማደሬ ነው። ጠዋትም ስራ ነኝ። ምን ጊዜያት እንደሚሆን አላውቅም። እዚህ ጋር በሌላ ስልክ ሙዚቃ ከፍቼ እንደምንም ያደርገኛል። እንደብድም በቃ እኔ እኮ ግርም እኮ ነው የሚለኝ ለራሴ። እና ብዙ ልብስ ልቀያይር ነበር የተነሳሁት። ወዲያውም ማስታወሻ ይሆናል ምናምን ብዬ ነበር፣ ግን አልቻልኩም፣ ደከመኝ። በጣም ከባድ ስራ ነው ጌታ። የሆነ ስራ በስራ ላይ ካላለፋችሁበት ምንም አይመስላችሁ። አሁን እነዚህ ልብስ የሚሸጡት ልጆች ማስታወቂያ ሲሰሩ ምናምን ዝም ብሎ ተራ ነገር ነበር የማደርገው፣ የሚያደክም አይመስለኝም ነበር፣ ግን በጣም ነው የሚያደክመው። በጣም ብዙ ልብስ ቀይራለሁ ያልኩትን ደከመኝ፣ አልቻልኩም። ከዛ ተውኩት ማለት ነው። እዚህ ጋር እንደውም ፎቶ እየተነሳው ነው ቪዲዮውን ትቼ ፎቶ እየተነሳው። ከዛ ሳቀኝና ሳቅኩኝ፣ ግርም ብሎኝ ነው። ምክንያቱም ፎቶ መነሳቴ። ኧረ በለውና ደህና ሁኑልኝ። ወዳችሁ